ግዝረት ማለት መገረዝ ከሸለፈት ነፃ መሆን ማለት ነው። ግዝረት የተጀመረው በአባታችን በአብርሃም ነው። ዘፍጥረት ምዕራፍ 17 ቁጥር 19 እስከ 17 ድረስ ይመልከቱ። በዘመነ ብሉይ አማንያን ከአሕዛብ የሚለዩበት ከእግዚአብሔር ክብር የሚያገኙበት ሕግ መንፈሳዊ ነው። ዘሌዋውያን 12:3 በዘመነ አዲስ ግን በጥምቀት ቢተካም ቃሉ የመጻይኩ ሳሮሙ ለኦሪት ወለነቢያት ዘንበለ ዳይሙ ከመ ፈጽሞሙ እንዲል ጌታ ሰው መሆኑ ሕገ ኦሪትን ሊሽር አይደለምና በተወለደ በ8 ቀኑ ሥርዓተ ግዝረት ፈጽሟል። መገረዙ ግን በምድራዊ ምላጭ አይደለም። እመቤታችን ዮሴፍን ነግራው ጠቢብ ጠርቶ አመጣ። ሊገርዘው ሲቀርብ ምላጩ ከእጁ ላይ ሟሟ፣ ደነገጠ። ጌታ አፉን ከፍቶ ኢይትካው ደሜ ዘእንበለ ዕለተ ዓርብ፣ ከዕለተ ዓርብ አስቀድሞ ደሜ በምድር ላይ አይፈስም፣ አንተ ግን የምታደርገውን አያለሁ አለው። ይህንንስ መግረዝ አይቻለኝም አለ። ወዲያው በግብረ አምላካዊ ተገርዞ ተገኝቷል ማለት ነው። ሌላው ሁለተኛ የምንመለከተው ጥር 7 በዓለ ቅድስት ሥላሴ ነው። ሥላሴ የሚለው ሰለሰ ሶስት አደረገ ከሚለው ከግዕዝ ቃል የወጣ ሲሆን ሥላሴ ማለት ሶስትነት ማለት ሲሆን በያዘው ምስጢር ግን አንድም ሶስትም አንድነት ሶስትነት ተብሎ ይተረጎማል። ሶስትነታቸው በስም በአካል በግብር፣ አንድነታቸው በባህሪ በሕልውና በመለኮት በስልጣን በፈቃድ ነው። የስም ሶስትነት አብ ወልድ መንፈስ ቅዱስ ብሎ ነው። ወንዝ ታጠምቅ ወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ ማቴዎስ 28:19። የአካል ሶስትነት ለአብ ፍጹም አካል ፍጹም ገጽ፣ ለወልድም ፍጹም አካል ፍጹም ገጽ፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ አለው። ሃይማኖተ አበው ዘአቡሊናሪዎስ አካል ከራስ ፀጉር እስከ እግር ጥፍር ያለው ነው። ገጽ ፊት ነው። መልክም ከራስ ፀጉር እስከ ጥፍር ያለው ነው። አካልም እንዳላቸው ሲያጠይቅ ነቢዩ ዳዊት ስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃን ወእዝኑሂ ሀበ ስእለቶሙ ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ ይወድእደዊከ ገብአኒ ወለሃኳኒ። መዝሙረ ዳዊት መዝሙር 33:15 መዝሙር 118:73። ኢሳይያስን ሰማይኒ መንበሬ ወምድርኒ መከየደ እገሬ ብሏል። ኢሳይያስ 66:1 ለአብርሃም በመምሬ አድባር ዛፍ ስር፣ ለዮሐንስ በዮርዳኖስ ተገልጸዋል። ዘፍጥረት 18:1-4 ማቴዎስ 3:16 የግብር ሶስትነት የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ነው። አብ ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም፣ እንደ መንፈስ ቅዱስ አይሰርጽም። ወልድም ቢወለድ እንጂ እንደ አብ አይወልድም አያሰርጽም፣ እንደ መንፈስ ቅዱስ አይሰርጽም። መንፈስ ቅዱስን ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም፣ እንደ ወልድ አይወለድም። ሃይማኖተ አበው ዘአትናቴዎስ ይህም ግብራቸው እጹብ እጹብ ተብሎ በእጹብ ይወሰናል እንጂ አይመረመርም። ልደተ ወልድ ወጻተ መንፈስ ቅዱስ እምኀበ አብ ኢይትነገር አላ ይትነከር እንዴል። ሃይማኖተ አበው ዘዲዮናስዮስ አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺም ስላል የሚበላለጡ አይደለም አንድ ናቸው እንጂ። ኢይልህቅ አብ እምወልዱ ወልድኒ ኢይልህቅ መንፈስ ቅዱስ ወመንፈስ ቅዱስኒ ኢይንእስም ወልድ ወወልድኒ ኢይንእስም አቡሁ እንዳለ አባ ሕርያቆስ በቅዳሴ ማርያም። ጌታም መዲናቸውን ሲያጠይቅ አነ ወአብ አሃዱ ንሕነ ብሏል። ዮሐንስ 10:30 እንዲህም ማለት ሦስት አማልክት ማለት አይደለም፣ አንድ አምላክ ይባላሉ እንጂ። ወመለኮትሰ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ እንዲል አባ ሕርያቆስ ቅዳሴ ማርያም። ምሳሌም ፀሐይ ክበብ፣ ሙቀት፣ ብርሃን፣ እሳትም ነበልባል፣ ፍህም ሙቀት አላቸው። ነገር ግን አንድ ፀሐይ አንድ እሳት ቢባሉ እንጂ ሦስት ፀሐይ ሦስት እሳት አይባሉ። እንዲሁ ሥላሴም በአካል በግብር በስም ሦስት ቢባሉም ቅሉ አንድ አምላክ እንጂ ሦስት አማልክት አይባሉ። የአንድነታቸውስ ነገር እንደምንድን ነው ቢሉ በባህሪ በሕልውና በመለኮት በስልጣን በፈቃድ አንድ ናቸው። የሕልውና አንድነታቸው አብ ልቡናነት ወልድ መንፈስ ቅዱስም ያስቡበታል ማለት በአብ ልቡናነት ወልድ መንፈስ ቅዱስም ያስቡበታል። በወልድ ቃልነት አብ መንፈስ ቅዱስም ይናገሩበታል። በመንፈስ ቅዱስ እስትንፋስነት አብ ወልድም ሕልዋናቸው ይተነፍሱበታል። አሐዱ ህላዌሆሙ ለሥላሴ እንዘ ይሄልው
በበአካላቲሆሙ ወእሩያን እሙንቱ በህልውና አብን ይልቦሙ ለወልድ ወለመንፈስ ቅዱስ ወልድን ቃሎሙ ለአብ ወለመንፈስ ቅዱስ ወመንፈስ ቅዱስን እስትንፋሶሙ ለአብ ወለወልድ እንዲል ሃይማኖተ አበው ዘአቡሊናሪዎስ። ይቅርታ ቅድስት የሚል የሴት ቅጽል የተቀጸለላቸው ባህሪያቸውን አይቶ ነው። ልጅ ከእናቱ ባህሪ እንዲገኝ ይህም ዓለም ከሥላሴ ባህሪ ተገኝቷልና እናት ለልጇ የሚያሻውን አስባ እንድታቀርብለት ሥላሴም ለፍጥረት ሁሉ የሚያስፈልገውን ሁሉ አስቀድመው ያዘጋጁለታል ይሰጡታልና። ማቴዎስ 6:32 አንድም እናት ልጇ ቢያስቀይማት ፈጽማ እንዳትጣላው ሥላሴም ሰርቀው አመንዝረው ቢበድሏቸው ንስሐ ገብተው ቀኖና ይዘው ቢለምኗቸው ይቅር ይላሉና። ማቴዎስ 6:14 ይህን የሥላሴን አንድነት ሦስትነት ካልተማሩ ስርየተ ኃጢአት ተስፋ መንግሥተ ሰማያት አይገኝምና ይህንንም ምስጢር ያፋለሰ ለየራሳቸው ልብ ቃል እስትንፋስ አላቸው 9 አማልክት ናቸው እንዳለው እንደ ዮሐንስ ተዓቃቢ ፍዳን ይቀበላልና ፈጽሞ መጠንቀቅ ማወቅ መረዳት አለበት። ሥላሴ ሥላሴ ትለኛለህ እንጂ ሥላሴ እነማን ናቸው ትለኝ እንደሆነ ሥላሴማ የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥተው የፈጠሩ ሕማም ድካም የማይሰማቸው በሞት የማይለወጡ ገዥ ፈጣሪ ናቸው። ሥላሴ እንደ ዛሬ ሁሉ ዓለም ሳይፈጠር አስቀድሞ ባህሪያቸውን ሲያመሰግን ይኖር ነበር። ኋላ ግን ክብራቸው በባህሪያቸው እንደቀረ አውቀው ሰውና መላእክትን ስማቸውን ለመቀደስ ክብራቸውን ለመውረስ ፈጠሩ። ሌላውን ግን ለአንክሮ ለተዘክሮ ለምግበ ሥጋ ለምግበ ነፍስ ፈጥረውታል። ሰውን በምድር ላይ ላሉ ፍጥረታት ሁሉ በኩር አደረጉት። መዝሙር 8 ቁጥር 6 የመጀመሪያዎቹ ሰዎች አዳምና ሔዋን በገነት 7 ዓመት ከ1 ወር ከ17 ቀን በገነት ኖረው በዕፀ በለስ ምክንያት ከገነት ወጥተው በምድረ ኤልዳ ተቀመጡ። ኩፋሌ 5:6 ብዙሁ ወተባዝሁ ወምልእዋ ለምድር ብለዋቸው ወልደው ተዋልደው በዙ። የእነርሱ 10ኛው ትውልድ ኖህ ይባላል። በዘመኑ የሰው ልጆች ምድርን በኃጢአት አረከሷት። ሥላሴ ኖህንና 7 ቤተሰቦቹን አስቀርተው የሌላውን ሰው ዘር በንፍር ውሃ አጠፉት። ዘፍጥረት 8:15 ለዚህም ነው ሐዋርያው ቅዱስ ጴጥሮስ ወአትረፈ ኖህ 80 ነፍሳት ያለው። ከማይ አይህ በኋላ የኖህ ልጆች ወልደው ተዋልደው ብዙዎቹ በባቢሎን የነበሩት በሰናዖር ምድር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብን ገንባ ብለው መክረው ታላቅ ግንብ ገነቡ። አለቃቸው ናሙሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነሱን ወግተን ሞትን እናድርቅ አላቸው። ከዚያ ሆነው ጦር እየሰበቁ ይወረውሩ ጀመር። ሰይጣን ከደመና በምታት ደም እየቀባ ይልክላቸዋል። እነሱም ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ሥላሴ ምንም እንኳ ምሕረታቸው የበዛ ቢሆንም ዲያብሎስ ስለሰለጠነባቸው ንዑ ንረድ ወንካው ነገሮሙ ወይም ደግሞ ንረድ ወንካው ሕንጻሆሙ ወንዘርዝር ነገሮሙ ለከለዳውያን ብለው ቋንቋቸውን ለያዩባቸው። ውሃ ሲለው ጭቃ ሲለው ድንጋይ የሚያቀብለው ሆነ። እንዲህ የማይግባቡ ቢሆኑ ተበታትነዋል። ባለማስተዋል የሰሩትንም ሕንፃ መጻ ነፋስ ጠራርጎ አጥፍቶታል። ዘፍጥረት 11 ቁጥር 1-9 በዘመን አብርሃምም የሶዶምና ገሞራ ሰዎች ወንድ ከወንድ እስከ መጋባት ድረስ ኃጢአት ሠሩ፣ እግዚአብሔርን በደሉ። የአብርሃም የወንድም ልጅ ሎጥ በዚያ ይኖር ነበር። ሊያድኑት ቢሹ ሁለቱን መላእክት ልከው እግዚአብሔር ሰዶምና ገሞራን አጠፋለሁ ብሏልና ሚስትንና ልጆችን ይዘህ ወደ ዞራ ሂድ፣ ስትሄድም ወደ ኋላ ዙረህ አትመልከት አሉት። ማልዶ ተነስቶ ሚስቱንና ልጆቹን ይዞ ከከተማው ወጣ። ሶዶምና ገሞራ ባሕረ እሳት ሆኑ። የሎጥ ሚስት ወይኔ ሀገሬ ብላ መለስ ብትል ሐውልተ ጽዮን ቀርታለች። ዘፍጥረት ምዕራፍ 19 ቁጥር 1-29 ይህ የተደረገ በወርሃ የካቲት እንደሆነ አባቶቻችን ሊቃውንት ያስተምራሉ። ውድ የቤተ ማርያም ሚዲያ ተከታታዮች፣ ነገር ግን ፍሬ ነገሩ ይህን ያደረጉ ሥላሴ እንደመሆናቸው በዚህ ዕለት ይዘከራል ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሀገራችንን ሰላም ያድርግልን። አሜን።